7 ኮሎኔሎችና በርካታ መስመራዊ መኮንኖች የተሳተፉበት ጥቃት በአማራ ክልል በጎጃም በደጋዳሞት በሚገኙ የፋኖ ኃይሎች ላይ መከፈቱ ተገለጸ። ሶስተኛ ቀኑን በያዘውና ልዩ ትኩረት ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። አራት ጀነራሎች 7 ኮሎኔሎችና በርካታ መስመራዊ መኮንኖች የተሳተፉበት ጥቃት በአማራ ክልል በጎጃም በደጋዳሞት በሚገኙ የፋኖ ኃይሎች ላይ መከፈቱ ተገለጸ። ሶስተኛ ቀኑን በያዘውና ልዩ ትኩረት በተሰጠው በጀነራል ማምር ተሰማ የሚመራው ተልእኮ በዋናነት ፈረስ ቤትን ለመቆጣጠር እንደሆነ ተመልክቷል። እስካሁን ባለው መረጃ ፋኖች የመጣባቸውን ጥቃት በመመከት ያገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሳቸው ተመልክቷል። የአማራ ብልጽግና ምስለኔ አስተዳደርን በደጋዳሞት እግሩን ለመትከል ያለመ ተልእኮ ወስዶ ሲንቀሳቀስ የነበረው የአብይ አህመድ ሰራዊት በወታደርም ሆነ በቁስ ደረጃ ከፍተኛ ውድመት እንደደረሰበትም ይነገራል። ያገዛዙ አንዳንድ መገናኛ ብዙሃን ፈረስ ቤትን መንግስት መቆጣጠሩን እየገለጹ ይገኛሉ። ሌሎች መረጃዎችንም ይዘን መተናል። ዛሬ 4ኛ ቀኑን የያዘው የብሔራዊ ምክክር ጉባኤ በርካታ ችግሮች እንደተፈጠሩበት እየተነገረ ነው። እስካሁን ምክክሩ አልተጀመረም። ሰኞ በቡድን ውይይት ይጀመራል እየተባለ ነው። ውዝግቦች ተነስተዋል። ዝግጅት ያልተደረገበት ምክክር እንደሆነም እየተነገረ ነው። በምክክሩ ዙሪያ የሚወጡትን መረጃዎች እንመለከታለን። ዛሬ በአዲስ አበባ ብልጽግና ያዘጋጀው የትግራይ ተወላጆች ሰልፍ ተካሂዷል። ሰልፉን ህወሓት ከዳተኞች ያደረጉት ሰልፍ ሲል አውግዞታል። በሰልፉ ዙሪያ ያሉትን መረጃዎች እንመለከታለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። ዛሬ የአንከር የመረጃ ክፍለ ጊዜን ከገለታው ዘለቀ ጋር በመሆን ነው ወደ እናንተ የምናደርሰው። መልካም ቆይታ። ዛሬ በርካታ መረጃዎች ወጥተዋል። ቀደም ሲል ያነሳዋቸዋሉ። እንደው በፋኖ ዙሪያ ያሉት ላይ አጠር ያለ አስተያየት ሰጥተን ወደ ሌሎቹ በስፋት ወደምንመለከታቸው ጉዳዮች እንሄዳለን። እንግዲህ 4 ጀነራሎች ናቸው በዚህ ስምሪት ላይ በአዛዥነት የተሰማሩት። እንደሰማነው ከሆነ ሌተናል ጀነራል ማምር ተሰማን ጨምሮ የጎጃም ኮማንድ ፖስት አዛዦች ሜጀር ጀነራል ተስፋዬ ረጋሳ እንደዚሁም ሌሎችም የተካተቱበት 7 ኮሎኔሎች የሚመሩት መጠን ሰፊ ተልእኮ የወሰደ ዘመቻ ነው እየተካሄደ ያለው። በዋናነት ደጋዳሞት ወረዳ ፈረስ ቤትን ለመቆጣጠር እንደሆነ ነው የሰማነው። 3ኛ ቀኑን ይዟል። በታንኮች በሜካናይዝድ ኃይል የታገዘ መጠን ሰፊ ውጊያ ነው እየተካሄደ ያለው። ገለታው እንግዲህ በአዲስ አበባ ምክክር ተቀምጫለሁ የሚለው የአብይ አህመድ አገዛዝ እንዲህ አይነቱን ጦርነት በከፍተኛ ኃይል ስምሪት እያከናወነ እንዳለ ነው የሰማነው። እንግዲህ 3ኛ ቀኑን ይዟል። እስካሁን ባለው መረጃ መሰረት ፈረስ ቤትን ለመያዝ የሚደረገው ትንቅንቅ እንደቀጠለ ነው። ተቆጣጥረነዋል የሚልም መረጃ እያወጡ ነው። የአንከር መረጃ ምንጮች እንዳረጋገጡት ከሆነ ግን እስካሁን የፈረስ ቤት ከተማ በፋኖ ቁጥጥር ስር እንደሚገኝ ነው። እንዴት አየው? አሁንም እንከር ያለ ውጊያ ነው እየተካሄደ ያለው። ገለታው እንግዲህ የደጋዳሞቱ ፈረስ ቤት የሚካሄደው ውጊያ መጠኑ ሰፊ ስለሆነ አገዛዙም ያለ ሌለ ኃይሉን ያሰማራበት በመሆኑ እንጂ በአማራ ክልል አሁንም በበርካታ አካባቢዎች ውጊያዎች እንደቀጠሉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ዛሬም በራያ ቆቦ እንደዚሁ ከፍተኛ ውጊያ መደረጉን የሚያሳይ መረጃ ነው የመጣልን። በትላንትና ዕለትም ጎንደር እንደዚሁ በአገዛዙ ኃይልና በፋኖች መሃል ውጊያዎች መደረጋቸው ተመልክቷል። አብዛኞቹ አካባቢዎች ላይ አገዛዙ የሚያደርገው የማጥቃት እንቅስቃሴ ነው። እንግዲህ በክረምቱ ፋኖና ሌሎች ኃይሎች ተባብረው ጥቃት ይከፍቱብኛል በሚል ከወዲሁ የማኮላሸትና ዘመቻቸውን ሳይጀመር የማጨናገፍ ተልዕኮ የወሰደው የአብይ አህመድ ሰራዊት በተለያዩ አቅጣጫዎች ነው በፋኖች በተቆጣጠሩባቸው አካባቢዎች ጥቃት እየከፈተ ያለው። እስካሁን ባለው መረጃ በሁሉም ቀጠናዎች አገዛዙ የተሳካ ኦፕሬሽን ማድረግ አልቻለም። የሰኔ 30ም ቀነ ገደብ አልፏል። እስካሁን ድረስ የብልጽግና ምስለኔ አስተዳደሩን እግር ለመትከል የተደረገው ጥረትም ሙከራም መክሸፉን ነው ለማረጋገጥ እየተቻለው። እንግዲህ በአዲስ አበባ የትግራይ ተወላጆችን ሰልፍ እንዲያደርጉ በተለያዩ አማራ አካባቢዎች ደግሞ በውጊያ የጠመደበት ሁኔታ እያለ በአዲስ አበባ ደግሞ ምክክር ብሎ የከሸፈ የሚመስለው ሂደት ተጀምሯል። እንዴት እየተከታተልከው ነው ገለታው? ረቡዕ ዕለት ሲጀመር የአብይ አህመድ በዓለ ሲመት ይመስል ነበረ። እንደተባለውም አልቀረም። ዝግጅት ያልተደረገበት ውዝግቦች የተፈጠረበት እንኳን ምክክር ሊመስል ቀርቶ የአንድ ክፍለ ከተማ ጉባኤም
ደረጃ በማይመጥን መልኩ ነው እየተካሄደ እንዳለ የሚነገረውና እንዴት እየተከታተልከው ነው? ለታው እንደው አጠቃላይ ሂደቱን በተመለከተ ነው እንግዲህ በየቀኑ እያነሳ ነው እኛም አጀንዳ አድርገነዋል። አጀንዳ ስናደርገው ግን የአብይ አህመድን ቲያትር ለማድመቅ የአብይ አህመድን ተውኔት እንደዚሁ አብሮ ድምቀት ለመስጠት አይደለም፣ ግን እግር በእግር እየተከታተሉ ማጋለጥና ህዝቡን የሚያደናግሩበትን አቅጣጫዎች በመለየት ለህዝቡ ትክክለኛው መረጃ ማድረስ ነው። እንደሰማነው ከሆነ ይሄ የሐምሌ 8 ይጀምራል የተባለው ከ3 ሳምንት እስከ 1 ወር እንደሚወስድ የተገለጸለት የምክክር ጉባኤው ማጠቃለያ መርሃ ግብር ድንገት በአብይ አህመድ የተዘጋጀ እንደሆነ ነው። ታስቦበት አይደለም። ምናልባትም ሌላ ጊዜ ሊሆን ይችላል አይታወቅም። ግን አብይ አህመድ መንግስት ከመመስረቱ በፊት በምርጫውና በመንግስት ምስረታ መሃል ይሄ ክንውን መካሄዱ በጣም ይጠቅማል በሚል በአብይ አህመድ ተፈልጎ በቶሎ እንደውም ተጠርተው በአስቸኳይ እንዲያዘጋጁ የተደረገው ጉባኤ ነው። ምንም ዝግጅት አልተደረገበትም። ምንድነው የነቶሎ ቶሎ ቤት ነው የሆነው። አሁን ዝግጅቱ ከተጀመረ በኋላ አንዳንድ በጉባኤው ላይ ተሳተፉ ወገኖች ሲገልጹልን ምንም ስክነት የለውም፣ አልተናበቡም ጭራሽ። ኮሚሽነሮቹ በርካታ ጥያቄዎችን መመለስ አልቻሉም። ከትግራይ ተጠርቶ የመጡ ባጅ አልወሰዱበት። ነገር ግን ለጉባኤው የተዘጋጀውን አበልም ሆነ ሌሎችን ጥቅሞች ግን እየተሰጣቸው ነው። ወደ ጉባኤው ግን እንዲገቡ አልተደረገም። ባጅ የላቸውም። ባጅ ያልተሰጣቸው ወይም ደግሞ ያልተጋበዙ በተለያዩ አካላት አዳራሹን እንዲሞሉ የተደረጉ ደግሞ አሉ። ግራ የገባው ነገር ነው ይሄ። ምንድነው ዝናብ ያበላሸው ሰርግ አይነት ነው የሚመስለው። ምን እንደሚይዙ ምን እንደሚጨብጡም አያውቁትም። ቀደም ሲል ያልከው ነው ከአጀንዳው ምደባት ጀምሮ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት ተወካዮች ለኮሚሽነሩ ጥያቄያቸውን አቅርበዋል፣ ተቃውሟቸውን አቅርበዋል ማለት ይቀላል። ምናልባት በዚሁ ከቀጠለ ላይ ሳተፍ ሁሉ ይችላሉ። እንደሱ የሃይማኖት ጉዳይ እያለ እንዲወያዩ የተደረገው ወይም ደግሞ እጣው የደረሳቸው በአዲስ አበባና በድሬዳዋ ጉዳይ ላይ እንዲነጋገሩ ነው። ገለታው ከአካሄዱ ጀምሮ ቅንነት የሌለው ሐቀኝነት የጠፋበት ትክክለኛ ምክክር አድርጎ ለኢትዮጵያ ችግሮች መፍትሄ ለማምጣት የታለመ አይደለም። ዝም ብሎ ግርግር እንደሆነ ይሄው አሁን ባለፉት 4 ቀናት ከተካሄደው መርሃ ግብር መረዳት ይቻላል። እስካሁን አልተጀመረም፣ ውይይቱ አልተጀመረም። በቡድን ተከፋፍለው ገና ሰኞ ይጀምራል ነው የተባለው። እንግዲህ አንድ አጀንዳ ቢያንስ 36 ቀን ይወስዳል ተብሏል። እንግዲህ ምናልባት ሁሉም በየተራ እየተለዋወጡ የሚያካሂዱ ከሆነ ደግሞ ከዓመትም በላይ ሊወስድ የሚችልበት ሁኔታ ነው ያለው። ምንም አይነት ዝግጅት ጥናትም አልተደረገበትም። የግብር ይውጣ ስራ ነው እየተከናወነ ያለው የሚል መረጃ ነው እንግዲህ እየመጣልን የሚገኘው። እንዴት አየው? ወይንስ ቢያንስ እንኳን ሐሰተኛም ይሁን ለተውኔትም ይሁን እንዲሁ ዝም ብሎ አብይ አህመድ ለራሱ ስልጣን ማያጃቢያ የሚያደርገው በተወሰነ ደረጃ ምክክር የሚመስል ነገር እንኳን ማድረግ ያልቻሉበት በጣም ቀሽም የሆነ ተውኔት እንደሆነ ነው ያው በግልጽ እያየነው የምንገኘው። ገለታው አዎ በጣም አሳፋሪ ነው። ይሄንን ቃል መናገር ስላለብን ነው የምንናገረው። እንግዲህ በጣም አሳፋሪ ነው በታሪካችን ውስጥ ተመዝግቦ በተለይ በኢትዮጵያ የምክክር ታሪክ ውስጥ እንግዲህ ትልቅ አንኳር ነገር ነው። ብሔራዊ ስለሆነ ብሔራዊ ምክክር ኢትዮጵያ የመታጠፊያ ምዕራፍ ላይ ሆና እንደዚህ አይነት ኮሚሽን አቋቋመች። እንደዚህ አጀንዳ እንደዚህ ነበር ሲሰበሰብ የነበረው የሚለው ነገር ተቃዋሚዎች ውጪ ነበሩ የነበሩት የሚለው ነገር የሚያወጧቸውን ህጎች አሁን ብታይ ለምሳሌ ይሄ እንደ ደንብ እንደ መጫወቻ ደንብ ያደረጉትን ያየህ እንደሆነ እኮ አንድ ምሳሌ እዛ 500 ሰው ሆኖ እንግዲህ አንድ አጀንዳ ይሰጣዋል። በዛ አጀንዳ ላይ ሆነው በጉዳዩ ላይ ከ40% በታች ከሆነ የተስማማው ስምምነት ከ40% በላይ የሆነው ተስማምቶ ከዛ በታች ከሆነ እንግዲህ 39% ከሆነ ማለት በዛች ከሆነ ውድቅ ይሆናል ይላል። ምሳሌ 500 ሰው ነው። ከ500 ሰው መካከል 199 ሰው እኛ እናደግፈው ብሎ ውድቅ ይሆናሉ ማለት ነው። ይሄ አሁን ለምሳሌ ፌደራል በባንዲራ ላይ ነው ሰለው ባንዲራ ላይ አሁን ያለው ይቀጥል ይላል። 199 ደግሞ አንፈልግም ይላል። ከዛ አየለም እንግዲህ እናንተ ወድቃችኋል ከ40% በታች ስለሆናችሁ ተብሎ 199 ሰው ከ500 ሰው ወድቆ ምን አይነት የረጋ መንግስት ነው የሚመሰረተው? ህጉ ማለት ነው መጫወቻው ራሱ የተፈጠረውን ስታይ አሉ ሰላም ላይ የሰሩ ሰዎች ብዙ ሞዴሎች እኮ አሉ፣ የተጠኑ ሞዴሎች። እነዛ ሁሉ የጥላዋቸው ነው እንደዚህ የጣ ውስጥ የገቡት። እስቲ አሁን ይሄ አለመጠናቱን እኮ ነው ሳይንሳዊ የሆነ አካሄድ አለመከተላቸውን የሚያሳይ ነውና በአጠቃላይ ይሄ ምክክር ይዞ የሚመጣው ዳፋ
በጣም አደገኛ ነው። በተለይ አሁን ያለው ሩጫ አንዳንድ ውሳኔዎችን በተለይ ከሀገረ መንግስት ጋር የተያያዙ አንዳንድ ውሳኔዎች ወስኖ እዳ ውስጥ ሊከቱን ይችላሉ። ከሁሉም በላይ ግን አሁን ለምሳሌ ይሄ ከማንነት ጋር የተያያዘ ነገር የብሔር ፖለቲካ ከሽፏል። እውነት ነው፣ በብዙ ልብ ውስጥ የለም። ሰው በብሔር የመደራጀት ፍላጎቱም አይቶታል ብዙ ዋጋ ስለከፈል። ግን የዚህ የብሔር ደግሞ የኤግዚስተንሻል ትሬት የምንለው ወይም ደግሞ የህልውና ችግር አለብኝ እንደዚህ ተሰምቶት አያውቅም። አማራ፣ ትግሬ እንደዚህ ተሰምቶት አያውቅም። ኦሮሞ እንደዚህ ተሰምቶት አያውቅም። ይሄ የህልውና ችግር አለብኝ የሚል ስጋት፣ ይሄ ስጋት አሰባስቦ ትጥቅ አስነስቶታል። አማራ ክልል የህልውና ችግር አለብኝ ብሎ ይታገላል። ኦሮሚያ የህልውና ችግር አለብኝ ነው። ትግራይ የህልውና ችግር አለብኝ ነው። በዚህ መካከል 4000 ሰዎች ተመራርጠው አዲስ አበባ ቁጭ ብለው በረፍት ሰዓት ቢራቸውን እየጠጡ ምንድነው የፌደራል ስርዓቱ ምን ይመስል አማራን 4 እናርገው ቢሉ እዛ አማራ ክልል የህልውና ችግር አለብኝ ብሎ የተደራጀው ይፈርሳሉ። ይህስ የሆነ የተዘለለ ነገር አለ። ባለፈው እንዳነሳ ነው የዘለልነው ነገር ይህ ግጭት የማብረድ ሁለት ምክክር ነው ኢትዮጵያ የሚያስፈልጋት ማለት ነው። አንደኛው አሁን ያለው የክራይሲስ ማኔጅመንት ጉዳይ ነው። አሁን ያለውን ችግር እንዴት እናብርደው እሱ ላይ ምክክር ያስፈልገናል ማለት ነው። ከዛ ምክክር በኋላ መርሆ ደግሞ እንዴት እንፈትሽ፣ ህገ መንግስቱን እንዴት እንፈትሽው የሚለው ሌላ ምክክር ምዕራፍ ነው። ይሄኛውን ዘለን እንግዲህ የዚህ የግጭት የክራይሲስ ማኔጅመንት ዳያሎግ የሚባለውን ዘለን ነው እንግዲህ መተሳሰሪያ መርሆ ባንዲራ እንቀየራለን እያሉ ያሉት እነዚህ ሰዎች እና እኔ ሃይ ባይ የለም ሳይሆን አይሰሙም። ስለዚህ ኢትዮጵያውያን ትግላችንን መቀጠል በምክክር ላይ ተስፋ ሳንቆርጥ በልባችን ይሄንን ቅዱስ ነገር ይዘን መታገል ነው የሚኖረው። እንግዲህ ገለታው ያው ሂደቱ ተጀምሯል። አሁን 4ኛ ቀኑ ላይ ነው የሚገኘው። በእነሱ አካባቢ የሚሰማው ነገር በምክክር ኢትዮጵያ ችግሮቿን ትፈታለች፣ ኢትዮጵያ እየመከረች ነው። ሰማይ ምድሩን በእንደዚህ አይነት ጩኸቶች እንዲሞሉ አድርገዋል። የምክክር ኮሚሽኑ ሰዎችም እንግዲህ ምን አይነት ታሪክ እየጻፉ እንዳለ ለራሳቸው በምን መልኩ ራሳቸውን ነገ ከነጎዲያ ከሚፈጠረው አጠቃላይ ለውጥ ጋር ሊያስማሙ እንደሚችሉ አይታወቅም። እየሰሩ ያሉት ነገር መልካም ውጤት ያመጣል ብለው ነው ለነሱ የሚያምኑት። ነገር ግን በተቃራኒው ነገሮች እየተወሳሰቡ ምናልባትም ኢትዮጵያ አዳዲስ ቀውሶችን አዳዲስ ችግሮችን የምትገባበት ሁኔታ ሊኖር እንደሚችል ግልጽ የሆነ ጉዳይ ነው። ኮሚሽነሮቹ ሌላ ስሜት ውስጥ ነው ያሉት። አሁን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናገሩ የተባለው ነው። ሂደቱ እያበበ ሲመጣ በርካታ የፖለቲካ ፓርቲዎች መካተት ፈልገው በደስታ ተቀብለናቸዋል ይላሉ። እነማን ናቸው? አሁን እንደዚህ ሲሉ የትኞቹ ፖለቲካ ፓርቲዎች ናቸው የተቀላቀሉት? እንደውም በፊት በመነሻው ላይ የነበሩት ጥለው ሲወጡ ነው ያየነው። የቀሩት አጃቢ የሆኑትና ከብልጽግና በላይ ለብልጽግና ጥብቅና ቆመው በአደባባይ የሚከራከሩና የሚሟገቱ እንደ ኢዜማና አብን ያሉ ፓርቲዎች ናቸው። እነሱን ይዘው ከሆነ እንዲህ አይነት መግለጫ እየሰጡ ያሉት በጣም አሳሳች ነው። ሌላው ይህን አገራችን እጅግ የሚያስፈልግ ጉዳይ ሆኖ አሁን ያልመጡ ጥቂት የፖለቲካ ፓርቲዎችና ታጣቂዎች ውይይቱን ጀምረ ነው ቢሆንም ወደዚህ ምክክር ጠረጴዛ እንዲመጡ ደግሜ ጥሬን አቀርባለሁ ይላሉ። ጥይት እየተኮሰ ያለው እኮ ብልጽግና ነው። አሁን ሰሞኑን ፋኖ እንግዲህ እስካገኘነው መረጃ ፋኖ አቅዶ ጥይት የተከሰበት አካባቢ የለም። እንደውም የጽሞና ጊዜ ላይ እንዳለ ነው። በተለያዩ ምክንያቶች የራሳቸው ጉዳይ ነው ለምን እንደዛ አይነት ስትራቴጂ እንደተከተሉ። ግን እየተኮሱ አይደለም። እየተኮሰ ያለው እያሳደደ ያለው በዚህም በዚያም ጸብና ጦርነት እየከፈተ ያለው ብልጽግና ነው። ይሄንን ለምን ለብልጽግና አይነግሩትም? እንደው ቢያንስ ሳሊዞ ስርቆት የለም እንደው በዚህ ወቅት ላይ ይህንን ምክክር እስክናቆም እንኳን ጊዜ ድረስ ጥይት ድምጽ ባንሰማ ብለው ለምንድነው ብልጽግና ላይ ጫና ማይፈጥሩት? በጣም ግራ የገባ ነገር እኮ ነው። የኮሚሽነሩ ሰዎች ፈጽሞ ከእውነታውም ከአጠቃላይ ከሚታየውም ከሪያሊቲውም የተፋቱ ሆነዋል። ይልቅስ የአብይ አህመድን የልብ ትርታን እየተከተሉ የሚሰሩ የኢትዮጵያን ሕዝብ ፍላጎት ማንበብ ያልቻሉ ሰዎች ተደርገው ነው እንግዲህ እየታዩ ያሉትና እንዴት ታያቸዋል እነዚህ ሰዎች? በጣም ያሳዝናል። እንግዲህ አንዳንዶቹ በጣም የተማሩ ናቸው። እነ ፕሮፌሰር መስፍን አሁን በሙያቸው በጣም አንቱ የተባሉ እንደሆነ ብዙ ጊዜ እንሰማለን። በዚህ ኮሚሽን ላይ ግን በጣም የሚያሳዝን ስራ ሲሰሩ ነው የምናየው። ያሳዝናል በእውነት። ይሄ መንግስት መጠቀሚያ አድርጓቸዋል። መሳሪያ አንድ ነገር
ተላላ እንዳንሆን ምንድነው አበሻ ተላላ የሚሆነው የሚለው ነገር በጣም ያስገርማል እኮ መሳይ። መጀመሪያ እስቲ አብይ አህመድን ይሄን ብልጽግናን አሁን ያሉትን ስንት ዓመት ነው ስልጣን ላይ ያለባቸውን የሰራቸውን ነገሮች እስቲ እንያቸው። ለምሳሌ አንዱ ምርጫ ነው ተስፋ ስናደርግ የነበረው አይደለም? በኢትዮጵያ ውስጥ ምርጫ እንዳይሆን አድርጎ አልተጫወተበትም። አብይ መጫወቻ አይደለም ያደረገው። የመጀመሪያውን መጫወቻ ያደረገው ያው እንደምናውቀው። ሁለተኛው ምርጫ ደግሞ እንደውም ኮታ እየሰጠ እኔ ልልቀቅልህ አንተ ተጫወት ምናምን እያሉ በመድብለ ፓርቲ ስርዓት ላይ በጣም አሹፈው ያለቀ ጉዳይ ነው። የሂውማን ራይት ጉዳይ ስናነሳ አብይ አህመድ በጣም አደገኛ የሰብአዊ መብት አያያዝ ነው ያለው። የጋዜጠኞች አያያዝ ያለው በሙሉ አባሯቸዋል፣ አስሯል። የትግራይን ጉዳይ ፕሪቶሪያውን ስምምነት ያየህ እንደሆነ ፕሪቶሪያ ስምምነት በመሰረቱ የመጀመሪያው ምንድነው የሚባለው የግጭት ማቆም ነው አይደለም? ግጭት ማቆም ግን ግቡ አይደለም። የፕሪቶሪያ ስምምነት ግብ ምክክር እኮ ነው። ግጭት አቁሙና ለተፈጠረው ችግር ምክክር አድርጉ። ምክክር ይደረግና የፖለቲካ መፍትሄ ይፈለግለት ነው። አብይ ምክክር ባላ አንድ ቀን ጠርቶ ያውቃል? ህወሓት ምክክር እንዳይደረግ በትግራይና በህወሓትና በፌደራል መንግስቱ ቁጭ ብለው ለመሆኑ ወደ ጦርነት ምን አስገባን? ያን ዋጋ ለምን ከፈል? ዋጋ የከፈለው ህዝብስ በምን ይካስ? ሁለተኛ ችግር እንዳይፈጠር ምን እናድርግ የሚባል የምክክር ምዕራፍ የፖለቲካ ሶሉሽን እዛ ላይ ያለ አንቀጹ ራሱ እዚህ ፕሪቶሪያ ስምምነት ላይ ያለው ያንን በምክክር ፍቱ ነው። ምክክር እንዳይኖር አድርጓል ትግራይ። ስለዚህ የፕሪቶሪያው ስምምነት የፈረሰበት አንዱ ምክንያት ይሄ አሁን የምክክር እንዳይኖር ስላደረገው ይሄ ምክክር ኮሚሽኑ እንኳን እንደ አንድ ምንድነው ንዑስ ምክክር አድርጎ የትግራይን ጉዳይ እንደ አንድ ንዑስ ምክክር አድርጎ እንዳያየው እንደው ከአቅማችን በላይ ነው እዛ ውስጥ አንገባም እያሉ ሲሉ ነበር የነበሩትና ይሄንን ያደረገ ሰውዬ አሁን ምክክር ኮሚሽኑን እንዲሰራ አድርጎ ወሳኝ የሆኑ ትላልቅ ለውጦች እንዲመጣ ሊያደርግ ይችላል ብለን እንጠብቃለን ነው ያበሾች ነው። ይሄ ነው በጣም ትልቅ ጥያቄ መሆን ያለበት። እያንዳንዱ አበሻ እያንዳንዱ ኢትዮጵያዊ መጠየቅ ያለበት ይሄን ሁሉ ነገር ያበላሸ ሰውዬ ምክክርን ጤነኛ ሊያደርገው ይችላል ወይ? እነዚህ ሰዎች ያነሳው ተመልከት። ለምሳሌ አሁን አቀባበሉን ስታያ መድረክ ሲዘጋጅ እንደዚህ ይደረጋል በእውነት? ምክክር የሚባለው ሁሉም ባለድርሻ አካላት እኩል ቁጭ ብለው በአንድ መደብ ላይ በሙሉ ኃይል እዛ ቦታ ላይ የመንግስት ኮፍያ የሚባል ነገር የለም። መንግስት ሰዎች የመንግስት ባለስልጣን ኮፍያቸውን ማውለቅ አለባቸው።